ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? እንግዲህ ቀደም ሲል አርቲስቶቹ በማስታወቂያ ስራ 1.9 ቢሊዮን ብር የፊንቴክ ድርጅት የመኪና ማስታወቂያን ሲሰሩ የተጭበረበረ ሆኖባቸው ወደ እስር ቤት እንደገቡ ይታወቃል። ዛሬ ላይ ግን አርቲስቶቹ የዋስት መብታቸው ተከብሮ በዋስ ከእስር እንደተፈቱና በውጭ ሆነው ጉዳዩን እንዲከታተሉ ፍርድ ቤት ወስኖላቸዋል። ያ ሲሆን ግን አርቲስት መንሱር ጀማል ከእስር አሁንም አልወጣም ማለት ነው። ተለዋጭ ቀጠሮ 2018 ሚያዝያ 10 ተለዋጭ ቀጠሮ በድጋሜ ችግሩ እንዲታይለት ፍርድ ቤቱ ተለዋጭ ቀጠሮ ሰጥቶታል ማለት ነው። መንሱር ጀማል ከጓደኞቹ ተለይቶ እስከ ሚያዝያ 10 ድረስ ተለዋጭ ቀጠሮ ስለተሰጠው እስከ ሚያዝያ 10 ድረስ በእስር ቤት ሆኖ ቀጠሮውን እየተጠባበቀ ይገኛል ማለት ነው። አርቲስት ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ገረም ደጀኔና ዳንኤል ተገኝ በ500 ሺህ ብር የዋስ መብታቸውን አስጠብቀው በውጭ ሆነው ጉዳያቸውን እንዲከታተሉ ተደርገዋል። በዛሬው ዕለት እንዲሁም ደግሞ አርቲስት ካሊድ ናስርና አብርሃም በ400 ሺህ ብር የዋስ መብታቸውን አስጠብቀው ከእስር ወጥተዋል ማለት ነው። በውጭ ሆኖ ጉዳያቸውን እንዲከታተሉ ፍርድ ቤት ወስኖላቸዋል። ነገር ግን ከኢትዮጵያ ውጪ ወደ ውጪ እንዳይወጡ ለሁሉም አርቲስቶች እገዳ ተጥሎባቸዋል ማለት ነው። አርቲስቶቹ ከዚህም በፊት የተለያየ የማስታወቂያ ባለሙያ ስለሆኑ ይህ ነገር ይገጥመናል ብለን ስላላሰብን ቦታው ላይም ድርጅቱ ላይም ሄደን አይተን ነው የሰራነው ብለው ብዙ የተከራከሩ ቢሆኑም ነገር ግን ባለሀብቱ ከዚህም በፊት እያጭበረበረ ከዚህ በፊት አጭበርብሮ የሰራውም ስራ ስለነበረ ጠለቅ ብላችሁ ማጣራት ነበረባችሁ በሚል ክርክር ላይ እስከዛሬ ቆይተው በእስር ቤት ነው ማለት ነው የቆዩት። እጅግ በጣም የሚያሳዝነው ግን አምነነው እጅግ በጣም ስላመነውና ስላየነው ያየነው ነገር እውነታን የሚያስገነዝብና የሚያስጨብጥ ነገር ስላየን አምነነዋል በሚለው ነገር ሰለሞን ቦጋለ ከአንጀቱ ቢያለቅስም ቢከራከርም ነገር ግን እውነታውን የምንከተለው በሂደት በማጣራት ስለሆነ ነገሮችን በደንብ አጣርተን መጨረሻ ድረስ ፍርድ ቤቱ የህግ ጉዳይ ስለሆነ ህግ እስከ መጨረሻው ድረስ ማጣራት ስላለበት ነገሮችን ሁሉ ሰከን ባለና በተረጋጋ መንገድ መታየት ስላለበት አሁንም ግን በውጪ ሆናችሁ መከታተል ግድ ይላችኋል በሚለው ተስማምተው ዋስ አስይዘው ማለት ነው ብራቸውን በውጪ ሆነው ጉዳዩን በደንብ መከታተል እንዳለባቸው ወደ ውጪ መውጣትም እንደማይችሉ እዚሁ ሀገር ውስጥ ሆነው እንዲከታተሉ ተደርገዋል ማለት ነው። መንሱርም እንግዲህ ሚያዝያ 10 2018 ዓመተ ምህረት በድጋሚ ይታይለትና እንደነሱ መብቱን አስጠብቆ የዋስ አስይዞ በውጪ ሆኖ መከራከር እንደሚችል እንግዲህ የሁላችንም ተስፋ ነው። ካልሆነም እንግዲህ የዛሬ ሳምንት በሚያዝያ 10 የሚባለውን እንግዲህ ይታያል ማለት ነው። ያም ሆነ ይህ ፍርድ ቤት ጉዳዩን ስለያዘው ጉዳዩ ተጣርቶ ግልጽ ይሆናል ማለት ነው።